የተከበራችሁ ቅዱሳን የወንጌላውያን ቤተ ክርስቲያናት መሪዎች፣ የአጥቢያ መሪዎች፣ መጋቢዎች፣ በሐዋሳና በሐዋሳ ዙሪያ ላሉት አገልጋዮችና መሪዎች የተሃድሶ ስልጠና እየታሰበ ነው። እኛም አስፈላጊ መሆኑን አምነንበት በጋራ መሪዎች ተገናኝተን አገልጋዮች ተገናኝተን የምንጸልይበት የምንማርበት እና የቤተ ክርስቲያናችንንም አቅጣጫ በጋራ ለመምከር መጋቢት 22 እስከ 24 ለብዙ ጊዜ እንደዚህ አይነት ፕሮግራም በሐዋሳ አልተካሄደም። እግዚአብሔር ደግሞ የታላቁን ተልእኮ መሪዎች ቀስቅሶ ይህን ስላደረገልን ጌታ እናመሰግናለን። ለዚህ ቀን ሁላችንም እንጸልይ። ለዚህ ቀን ሁላችንም እንዘጋጅ። እግዚአብሔር እንደገና የሚጎበኘን እግዚአብሔር እንደገና የሚያድሰን ጊዜ እንዲያደርግልን። ሐዋሳ ትልቅ ስም አላት። ሐዋሳ ብዙ ትልቅ ፕሮግራሞች የተካሄዱባት ከተማ ናት። ዛሬ ግን በዛ አቅም ዛሬ ግን በዛ ኃይል አለን ወይ? ራሳችንን ማየት ይኖርብናል እና ራሳችንን መፈተሽ ሊኖርብን ይገባናል። ስለዚህ እንደ ወንድሞች ተሰባስበን ተገናኝተን ስላለንበት ሁኔታ የምንጸልይበት በአካባቢያችንም ያለውንም ተጽዕኖ በጋራ የምንጸልይበት እና የምንማርበት ጊዜ እንዲሆን እንድትጸልዩ እና በህብረት ተገናኝተን ፊት ለፊትም በመተያየት የጌታን ሥራ አብረን ለመስራት የሚያመቸን እግዚአብሔር ያዘጋጀልን ጊዜ እንደሆነ አምናለሁ። ክብር ለእግዚአብሔር ይሁን። መጋቢት 22 እስከ 24 እዚህ ተገናኝተን የእግዚአብሔርን በረከት እንካፈላለን። ተባረኩ።